ዓለም በኩባው ሲገረም ፑቲን ባላስካ በኩል ሌላ የሞት እጃቸውን መዝረጥ አድርገው አሜሪካን ብርክ ብርክ አስብለውታል። አሜሪካ በታሪኳ እንደዚህ አይነት የመጥፋት አደጋ አጋጥሟት አያውቅም። አያላሉ አሜሪካ መታነቂያዋ ገባላት በሚል ሰበር ዜና ዓለም አቀፍ የዜና አውታሮችም ዜናውን እየተቀባበሉት ነው። አሁን ከአሜሪካ ጦር በወጣ አስቸኳይ መግለጫ ሩሲያ በምድራችን ላይ ማንም ያልታጠቀውን ኒውክሌር ጦር አሜሪካ ድንበር ላይ መትከሏን ደርሼበታለሁ ሲልም የታመቀውን ሚስጥር አፍርቶታል። ኩባውያን የሩሲያ ኒውክሌር ጦር ሲገባ በደስታ ጮቤ ሲረግጡ ታይቷል። ኩባ ምድር ላይ ነፍስ ውጪ ነፍስ ግቢ ስላስባለው የዝኖቹን የኒውክሌር ትንቅንቅ አስገራሚ መረጃዎችን ይዘናል። ከላይ ጠቀስናቸውን ጨምሮ ዓለም በሰበር የተቀባበለ የሚገኘውን አዳዲስ ሰበር መረጃዎችን ይዘናል። ወሳኝና ትኩስ መረጃዎች ሲለቀቁ በፍጥነት እንዲደርሰው በርበር መረጃን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰቡን ላይክና ሼር ማድረግ እንዳይረሳ። ወደ መረጃ አለፍን። ዓለምን ተፈለጭ ተቆረጭ የምትለው አሜሪካ ለጉልበተኛም ጉልበተኛ ዝበታለው ነው። አሜሪካን ተፈለጭ ተቆረጭ የሚል ኃይል ገጥሟታል። የሩሲያ ኒውክሌር ጦር እንቅልፍ የነሳት አሜሪካ ግዙፍ ባህር ሰርጓጅ ኒውክሌር ጦር መርከቧን ወደ ሩሲያ ጦር መገኛ ኩባ ደሴት ልካ በሰበር ዜና ተከስታለች። የዩናይትድ ስቴትስ የኒውክሌር ኃይል ሰርጓጅ መርከብ ኩባ ገብቷል ሲልም ፔንታገን ትላንት ሐሙስ ምሽት ላይም ሰበር ሲል ባወጣው መግለጫ ይፋ አድርገዋል። እንደ አሜሪካ ጦር ፔንታገን መግለጫ የአሜሪካ ኒውክሌር ጦር ወደ ኩባ የተጠጋው ሩሲያ የላከቻቸው ኒውክሌር ጦሮቿ እጅግ ዘመናዊ፣ አንዳንዶቹም አሜሪካም ያልታጠቀቻቸው መሆናቸውን ዝርዝር መረጃ ካገኘ በኋላ መሆኑን ያመላክታል። አሜሪካ የላከችው ኒውክሌር ጦር ድንገት የሩሲያ ጦር ወደ መሀል አሜሪካ ጥቃት ከፈጸመም አፋጣኝ ምላሽ የሚሰጥ የኒውክሌርና ባህር ሰርጓጅ ክፍል ጦር ነው። ፈጣን ጥቃት የሚፈጽመው ዩኤስኤስ ሄሌናም በጓንታናሞ ቤይ ኩባ ውስጥም እንደ መደበኛ የወደብ ጉብኝት አካል ነው ሲልም የአሜሪካ ደቡባዊ ዕዝ በደሴት የሚገኘው የአሜሪካን ባህር ኃይል ጦር ሰፈር በመጥቀስ በማህበራዊ ሚዲያ ድረገጽ ላይ ተናግረዋል። የአሜሪካ ጦር ፔንታገን ኩባን እንዳታለለችው በመግለጫው ላይ አስፍሯል። ኩባ ወደ ደሴቷ የሚገባው የሩሲያ ባህር ኃይል ጦር ቀለል ያለ ወታደራዊ ልምድ የሚያደርግ ነው ነበር ያለችው። ነገር ግን የገባው ኃይልም ፍጹም ግዙፍ የሆነና የሩሲያ ባህር ኃይል አለኝ ከሚላቸው ዘመናዊ ባህር ሰርጓጅና የኒውክሌር ሚሳይሎች የታጠቀ ነው በማለትም አዛዥ ናዛዡ አሜሪካ ሩሲያና ኩባ ገበጣ እንደተጫወቱባትም አሳብቋል። ሩሲያ ከላከች ውስጥም ድንገት አንዳች አደጋ ቢገጥም በሚል ከባህሩ ከርስ ሰቅስቆ የሚያወጣው ጎርሽኮቭ ሳይቀር መላኩ ስጋቱን ከፍ እንዳደረገበትም የአሜሪካ ጦር አልሸሸገም። በተለይም የሩሲያ ኒውክሌር ጦር ከአሜሪካ 90 ማይልስ ብቻ ርቆ በሚገኘው የፍሎሪዳ የባህር ጠረፍ መግባቱ ትልቅ የራስ ምታት ሆኖብኛል ያለው ፔንታገን ሩሲያ ከ1962ቱ የኩባ ኒውክሌር ቀውስ የከፋ ነገር እንዳቀረችም ያሳየው ነው አለን ብለዋል። ፊደል ካስትሮ አመጣው የወለዷት የአሜሪካ ውጓቷም ኩባ የሩሲያ ኒውክሌር ጦር ወደ ኩባ ሲደርስ በርካታ ኩባውያን የባህር ዳርቻው ላይ የሩሲያን ባንዲራ ለብሰው ጀግና ፑቲን፣ ጀግና አባት ሀገር ሩሲያ የሚሉ መፈክሮችን በማሰማት ካስፈለገ ሩሲያ አሜሪካንን በኒውክሌሯ እንድትደበደብ ፈቃደኛ መሆናቸውን ያመላከተ ድምፅም ሲያሰሙ የሚያሳይ ምስል በማህበራዊ ትስስር ገጽ ላይ በብዛት ታይቷል። እስካሁን ኩባ ባያሉ የአሜሪካ ጦር ያለመወረሯ ወይም ደግሞ ያለመጥፋቷ ትልቁ ምክንያት የምድራችን አያሉን የኒውክሌር በትር የጨበጠችው ሩሲያ ኩባን እንዳይን ብሌኗ መመልከቷ ነው። አሜሪካ ላይ የዶሮ እንቅልፍ የሚጥልባት ግንኙነት ኩባ በሩሲያና ከቻይና ጋርም እጅ ስትጨባበጥ ነው። እነዚህ ግንኙነቶችም አሜሪካ ለምን እንደጣረሞት ታያቸው ካልን ደግሞ ለአሜሪካና ምዕራቢያን ወይ ፍንክች እንዳሉ የሞቱት የኢትዮጵያ ባለውለታው የፊደል ካስትሮ ኩባ በምድራዊ አቀማመጧ አሊያም መልክዓ ምድራዊ አቀማመጧ አሜሪካ አፍንጫ ስር የምትገኝ ሀገር ስትሆን ላቲን አሜሪካ ያሉ ሀገራትን በአሜሪካ ላይ የምታነሳሳ አሜሪካን ለማጥቃት እጁን ካነሳ ጎን የምትሰለፍ ምዕራባውያን ጠል ሀገር ናት። በቀዝቃዛው ጦርነት መባቻ ላይ አሜሪካ ኩባን ለመውረር ጦር ማዝመቷን ተከትሎ ሩሲያ የኒውክሌር ጦሯን ኩባ ላይ በሚስጥር አስገብታ በመትከል የአሜሪካ ጦር ከኩባ ለቆ ካልወጣም እተኩሳለሁ ማለቷን ተከትሎ አሜሪካም ለሩሲያ ቅርብ በሆነችው
ግሪክ የተከለችውን ኒውክሌር ነቅላ ኩባን ከዚህ በኋላ አይደለም ለመውረር ገላምጫ ላያትም የሚል ፊርማዋን አስፍራ በውርደት ኩባን ለቃ ወጣለች። አሁንም ታሪክ ራሱን ሊደግም ከጫፍ ደርሷል። ሩሲያ ከዚህ በፊት አሜሪካ ላይ ማንም አድርጎትም ሆነም አስቦት የማያውቀውን እጅግ ግዙፍ ኒውክሌር ጦሯን እየነዳች አሜሪካ ጎረቤት ሀገር ላይ አስፍራለች። የ1962ቱ የኩባ ኒውክሌር ቀውስ ወቅትም ሩሲያ ወደ ኩባ ያስገባቻቸው ኒውክሌር ሚሳይሎች በአሜሪካ ላይ ቢዘንቡ እንኳን ሙሉ በሙሉ አሜሪካን የማጥፋት አቅማቸውን ብዛም ነበር፣ በቁጥርም ያናክል ነበር። አሁን ግን ነገሮች ተለዋውጠዋል። አንዱ ሳርማርት 2 በአንድ ምት 16 የአሜሪካን ግዙፍ ከተሞች ወደ ጋነብነት የመለወጥ አቅም አለው። በሚገርም ሁኔታ አሜሪካ ለዚህ ኒውክሌር ሚሳይል መከላከያ ሰማይ ባወጣ ምድርን ብትቆፍር ምንም አይነት መከላከያ መድኃኒት አለማግኘቷ ነው። ሩሲያ የላከችው አንዱ ባህር ሰርጓጅ ቶርፒዶ ደግሞ ብቻውን ከ10 በላይ ሳርማርት ሚሳይሎችን ገብገብ ማድረግ ይችላል። ይህ ማለትም ሩሲያ በጠው ፈነዳ ብላ ፑቲንን አምረው የኒውክሌር በተኑን ከተጫኑት አንዱ ባህር ሰርጓጅ ብቻ የታጠቀችው ኒውክሌር ሚሳይሎች አሜሪካ ወደ ነበርነት የመለወጥ አቅሙም ብቃቱም አለው። ብዙዎች አሁን ላይ ትኩረት ያደረጉት በኩባ በኩል ብቻ ነው። ነገር ግን ፑቲን ለአሜሪካ መጥፊያ በኩባ በኩል ብቻ አይደለም ሰይፍ የመዘዙባት፣ በአላስካ በኩልም ሌላ አደገኛ የሚል ድግስ ላይ ናቸው። እኛም ከማንም ቀድመን ደጋግመን ደግመን ሩሲያ በአላስካ በኩል አንዳች መብረቃዊ ጥቃት ማቀዷን ስንዘግብ ዓመት ሊሞላን ነው። ባለፉት 3 እና 4 ወራት ብቻ በአላስካ በኩል ከተሰሙ ዜናዎች ውስጥም ኒውክሌር ቦምብ ጣይን ጨምሮ 4 የሩሲያ ጦር አውሮፕላኖች ወደ አሜሪካ አላስካ ግዛት ሰው መግባታቸውን የአሜሪካ ጦር በሰበር ባወጣው መግለጫ ይፋ ያደረገበት አንዱ ነው። በወቅቱም የሰሜን አሜሪካ የኤሮስፔስ መከላከያ ኮማንድ አላስካ ላይም 4 የሩሲያ ወታደራዊ አውሮፕላኖችን በአየር ክልሉ ላይ ያልተለመደ አይነት በረራ ሲያደርጉ ማግኘቱን ነው የገለጸው። የአሜሪካ አየር ኃይል ድርጊቱ የተፈጸመበትን ቀን በፈረንጆቹ የዘመን ቀመር አቆጣጠር አድርጎ ባወጣው መግለጫ የሰሜን አሜሪካ የኤሮስፔስ መከላከያ ኮማንድ በፈረንጆቹ ግንቦት 2 ቀን 2004 በአላስካ አየር መከላከያ መለያ ዞን ውስጥ የሚንቀሳቀሱ 4 የሩሲያ ወታደራዊ አውሮፕላኖችን አግኝቶ ተከታትሏል ሲልም ገልጸዋል። ከቅርብ ጊዜያት ወዲህ የሩሲያ ኒውክሌር ቦምብ ጣዮቹ ቲ-95 እና ተዋጊ ጄቶች ወደ አሜሪካ ካናዳ ግዛት ማንዣበብ አብዝቷል ያለው ዘገባው ነው። ትላንት ሌሊቱን የነበረው የ4ቱ የሩሲያ የጦር አውሮፕላኖች እንቅስቃሴ ግን ቀደም ሲል ከነበረው ለየት ያለና አስቸኳይ ክትትል ባይደረግበት ዓለም አቀፉን የአየር ክልል ጥሶ የአሜሪካና ካናዳ ወደሚጋሩት ግዛት የመዝለቅ ፍላጎት አሳይተዋልም ብሎም ነበር። የአሜሪካ ጦር በበኩሉ የሩሲያ አውሮፕላኖች በዓለም አቀፍ የአየር ክልል ውስጥም እንደቆዩ ወደ አሜሪካና ካናዳ ሉዓላዊ የአየር ክልል አልገቡም ብሏል። የሩሲያ ጦር አንድ ቀን ከባድ ጥቃት ሊፈጽም ይችላል በሚል ፍርሃት ውስጥ የወደቁት አሜሪካና ካናዳ አንድ ስምምነት ፈጽመዋል። ዩናይትድ ስቴትስ እና ካናዳ በግንቦት 12 1958 ወደ ግዛቱ ባላስቲክ ሚሳይል የታጠቁ የጦር አውሮፕላኖችን ሲመጡ በጋራ ወታደራዊ እርምጃ ለመውሰድና የሁለቱ ሀገራት አውሮፕላኖች ያለምንም ስጋት መብረር ይችላሉ የሚሉ አንቀጾችን ይዘዋል። የሩሲያ የጦር አውሮፕላኖች ወደዚህ ግዛት የታዩት ግዙፍ ዕቃ ጫኝ የአሜሪካ አውሮፕላን ተከስክሶም ከባድ ፍንዳታ በሰማ በሳምንቱ ነው። አሜሪካ ከሩሲያ ጋር በምትጋራው ግዛት ድንበር ላይም ግዙፉ አውሮፕላኗ ተከሰከሰ የሚለው ዜና ከተሰማ አሜሪካ ለዩክሬን 61 ቢሊዮን ዶላር ድጋፍ አጸደቀች በተባለ ገና በ48 ሰዓታት ውስጥ ነበር። የአሜሪካ አውሮፕላን የተከሰከሰው በዩናይትድ ስቴትስ ራቅ ብሎ በሰሜን አቅጣጫ አንድ ብርቅዬ የጭነት አውሮፕላን ተከስክሰው 2 ሰዎች መሞታቸውን በአላስካ የሚገኙ ወታደሮች ገልጸዋልም ብለዋል። በወቅቱም የተከሰከሰው አውሮፕላን ተራ አውሮፕላን አለመሆኑን የአሜሪካ ጦር አስታውቋል። አውሮፕላኑ በዓለም ላይ ካሉ ግዙፍ ዕቃ ጫኝ አውሮፕላኖች ውስጥም ብርቅዬ ነበር ያለው ሮይተርስ በዓለም ላይ ከቀሩት ጥቂት አንዱ የሆነው ዳግላስ DC-4 የተሰኘው ግዙፍ አውሮፕላን በሰፊው ግዛት መሀል ከፌርባንክስ ዓለም አቀፍ አውሮፕላን ማረፊያ ከወጣ በኋላ አላስካ ላይ ሲደርስ እስካሁን ምንነቱ ባልታወቀ ምክንያት ከሰማይ ወደ ምድር ተከስክሶም በጥቅጥቅ ደኑ ላይ ከባድ እሳትን ያስነሳ ፍንዳታ ተከስቷል።
የአሜሪካ የፌዴራል አቪዬሽን ባለስልጣን በጉዳዩ ላይ በምርመራ እንደሚሳተፍ አስታውቋል። የአሜሪካ አውሮፕላን ከተከሰከሰበት አጠገብ የሩሲያ ግዙፍ ጦር መስፈሩን ተከትሎ ስጋት የገባው የአሜሪካ ጦር ከባድ መሳሪያ የታጠቀ ኃይል አስፍሯል። በዚህ አቅጣጫ ሩሲያ በዩክሬን ጦርነት የተነሳ ከአሜሪካ ጋርም ወደ ቀጥተኛ ጦርነት ከገባች የመጀመሪያውን ጥቃት የምትፈጽምበት እንደሚሆን የቅርብ ጊዜ አስደንጋጭ ክስተቶች ቁልጭ አድርገው ያሳያሉ። ከእነዚህ ውስጥም የሩሲያ ምጽአት ቀን ተዋጊ የሚባለው ስትራቴጂክ ኒውክሌር ቦምብ ጣዮት ዩ-95 አውሮፕላን በአሜሪካ አላስካ ግዛት አቅራቢያ ድንገተኛ ቅኝት ማድረጉ ሰበር ዜና ይፋ ሆኗል። በጊዜውም በወጣ ዘገባ ከሆነ ሁለቱ ዩ-95 ስትራቴጂክ ቦምበር አውሮፕላኖች በአሜሪካ አላስካ ግዛት አቅራቢያ ላይ መብረራቸውን ገልጿል። ነገር ግን ሁለቱ የሩሲያ የምጽአት ቀን የኒውክሌር ቦምብ አውሮፕላኖች በረራቸውን ያደረጉት በዓለም አቀፍ የአየር ክልል ውስጥ መሆኑን የሩሲያ ጦር አስታውቋል። የዜና ይፋ የሆነው ደግሞ ፕሬዝዳንት ቭላድሚር ፑቲን አላስካን በሰማይ በምድር የመውረድ እቅድ አውጥተዋል የሚለው ዜና ከተሰማ ሳምንት ሳይሆኑ ነው። ከዚህ አስቀድሞ ፑቲን የኒውክሌር አውሮፕላኖቹ የበረሩበትን ቦታ ከአንድ ወር በፊትም ድንገት ጎብኝተውትም ነበር። በኔቶ ወደቦች በመባል የሚታወቁት ዩ-95 ለ9 ሰዓታት ያህል በሱ-30 ኤስኤም ተዋጊ ጄቶች ታጅበው በረራ አድርገዋል። በቤሪንግና ጁጂ ባህር ላይም በረራ አድርገዋል ሲልም የሩሲያ መከላከያ ሚኒስቴር ገልጿል። የሩሲያ የረጅም ርቀት አቪዬሽን አዛዥ ሌተናንት ጀነራል ሰርጌይ ኮቢላሽ በረራው የተካሄደው የአየር ክልል አጠቃቀምን በተመለከተ ዓለም አቀፍ ሕጎችን በተከተለ መልኩ ነው ብለው ነበር። በወቅቱም የሰሜን አሜሪካ የኤሮስፔስ መከላከያ ዝም በአላስካ አየር መከላከያ መለያ ዞን ውስጥም ሲንቀሳቀሱ የነበሩ 4 የሩሲያ ወታደራዊ አውሮፕላኖችን ማግኘቱን ገልጿል። የሩሲያ የጦር አውሮፕላን በዓለም አቀፍ የአየር ክልል ውስጥም ለሰዓታት በረራ አድርጓል። ሆኖም ወደ አሜሪካ ወይም ካናዳ ሉዓላዊ የአየር ክልል አልገቡም ሲልም በሰጠው መግለጫ ተናግሯል። ሩሲያ በአሜሪካ ጎረቤት ሀገራት ውስጥም ኒውክሌር ሚሳይል ለመትከል ማቀዷ አስደንጋጭ መረጃ ሾልኮ መውጣቱ ይታወሳል። እኛም ከማንም ቀድመን በሰበር ለእናንተ ባደረሰው ዘገባ መሰረትም ለፑቲን ቅርብ ናቸው የሚባሉና አሜሪካ መሩ የምዕራብ ኃይል ጥርስ የነከሰባቸው የሩሲያ ፓርላማ መከላከያ ኮሚቴ ተቀዳሚ ምክትል ሊቀመንበር አሌክሲ ዙራቭሌቭ ሩሲያ አሜሪካ ጎረቤት ሀገራት ሆነው የሩሲያ ወዳጅ በሚባሉት እንደ ቬኔዙዌላ፣ ኩባና ኒካራጓ ያሉ አገሮች ውስጥም የኒውክሌር ሚሳይል እንድትተክል በይፋ ጠይቋል። ሰውየው ለፑቲን ካላቸው